ቻለሽ የኒውዮርካ አሁንም አልተረጋጋም። የጠየኩሽን መልሽልኝ። ምን እየሆንሽ ነው ያለሽው? እየተቆጣኸኝ እኮ ነው። ይኸውልሽ በድጋሚ ጠይቅሻለሁ። ምን ለማድረግ እየሞከርሽ ነው? እኔ ምን ለማድረግ ሞከርኩ? የዛ ሰውዬ ስልክ አንቺ ጋር ምን ያደርጋል? ሲኖላ ናት የሰጠችኝ። አቷሽኝ አንቺ ውሸታም። በቃ መንገድ ላገኘሁትና ስልኩን ተቀበልኩት። ለምን? ኦርካ ምን ማለት ነው? ሚስት እኮ ናት ቤታችን ውስጥ ያለችው። እና የሆነ እንደሆነስ? የሆነ ነገር ቢፈጠር ስልኩ ሊኖረን አይገባም? በቃሽ፣ ውሸት አቁም። ይሆን አንተ እኔን ሳኝ እያዋሸሁ አይደለም። ታዲያ እንዳገኘሽው ለምን ለኔ ያልነገርሽኝ? እንዴ እረስቸው ነው ያልነገርኩ። ታዲያ እንደዚህ አይነት ነገር እንዴት እደብቅሃለሁ? ስለዚህ መጀመሪያ ምን ቤት ያሳየሽው አንቺ ነበርሽ ማለት ነው? እኔ እኮ ችግር እንዲፈጠር አስቤ አይደለም፣ ያው ይታረቃሉ ብዬ እኮ በማሰብ ነው የመጣሁት። ምንድን ነው? እንደምገልሽ ሜላት ትሙት እገልሻለሁ። ለምን? ልክሽን ስላለሽ። ግን ለምን አትይኝ? የገዛ ጮኜ ቤት እየኖርሽ ለምን አትይኝ? ሲኖላ ዴቭ ቤት ካመለጠች በኋላ መንገድ ላይ ኦርጋ ያገኛትና ወደ ቤቱ ይዟት ይመጣል። ቤቱን ካመጣት በኋላ ነገር ግን ከቤቱም እጮኛው ሜላት አሁን ላይ በጣም ከፍተኛ ችግር ውስጥ እያስገባቻት ትገኛለች። ሲኖላም ቤት ኦርጋ ጋር በተቀመጠችበት እጮኛው ሜላትም ትነጥቀኛለች በሚለውንም የቅናት መንፈሷ አሁን ላይ አሳልፋ ለዴቭ እየሰጠቻት ትገኛለች። እቤታቸው እነ ኦርጋ ጋር በነበሩበት ሰዓት በር በኃይለኛ ይደበደባል። ደንግጠው ይሄንን ነገር ምንድን ነው ብለው ኦርጋም ሊከፍት ሲያስብ ሲኖላም እንዳትከፍተው ይሄንን በር እንዳትከፍተው ብላ ለኦርጋም ትይዘዋለች። ለምንድን ነው ማልከፍተው? ልክፈተው እንጂ በሩ እየተንኳኳ ነው ይላታል። እሷም በዚህን ሰዓት ተመልሶ መጥቶ ነው ስለዚህ እንዳትከፍተው በሩ ትላለች። ምክንያቱም ሜላት ዴቭን ጋር ደውላ ስለነበረ እንደደወለችም ለሲኖላ ሜላት ስለነገረቻት በሩም ሲንኳኳ እሷም ይህንን መሆኑም ታረጋግጣለች። ይህንን ያላወቀውም ኦርጋ ምንድነው ልክፈተው በሚላት ሰዓት እንዳትከፍተው ተመልሶ መጥቶ ነው ትለዋለች። በመሀልም ዴቭም ስልክ ይደውላል። ስልክም የደወለው ወደ ሜላት ነበረ። በሩም በተደጋጋሚ ሲደበድብ ሳይከፈትለት ሲቀር የጠራችውንም ወደ ቤት ወደ ሜላት ስልክ ይደውላል። ስልኩን በሚጠራ ጊዜ እሷም በሩን ክፈተው እንጂ ምን እየጠበቅክ ነው ትላለች ሜላትም። ዴቭም ስልክ ደጋግሞ ሲደውልም ግን ደግሞ ሲኖላ እንዳትከፍተው በሩ ብላ እጁንም እግሩንም ትይዘዋለች። በዚህን ሰዓት ኦርጋ ለምንድን ነው እንደዚህ የምትይኝ? በሩ ልክፈተው በሚላት ሰዓት እንዳትከፍተው ለምንድን ነው የማልከፍተው? እሺ ምንድን ነው ችግሩ ቢላትም እሱ ሜላትን ጠይቃት እሱ ትነግርሃለች ትለዋለች። ለምንድን ነው አንቺ ስልክሽን የማታነሺው ይላታል። ኦርጋም ለሜላት አሁን ሁሉንም ትተክ ለምን በሩን አትከፍትም እያለች ሜላትም ኦርጋ ላይ ትጮህበታለች። ዴቭም በሩ ላይ ቆሞ በሩንም ሳይከፈትለት ሲቀር በጩኸትም ምንም እንኳን ስልኩ ቢያስጮኸውም ግን ደግሞ ማንም ሊሰማው አልቻለም። ሊከፍቱለትም ስላልቻሉ ቆይ አገኝሻለሁ ድጋሚ ሰራሽልኝ ብሎ በጥይት ነው አናትሽን የምለው ብሎ ተመልሶ ወደ ቤቱም ይሄዳል። ዴቭም ወደ ቤቱ ከሄደ በኋላ በፉከራ እቺን አገኛታለሁ እገላታለሁ እያለ እቤቱም ሆኖ ይፎክራል። እቤት ውስጥ ሶስታቸውም ጸብ ውስጥ ይገኛሉ። በተለይ ሜላትም ሲኖላ አሳልፋ ለባሏ ልትሰጣት ያሰበችውንም ሜላት አሁን ላይ ከኦርጋ ጋር ፍጥጫ ውስጥ ገብታ ትገኛለች። ኦርጋ ምንድን ነው የተፈጠረው? ችግሩ ምንድን ነው? ደግሞስ ማን ነው ወደ አንቺ ስልክ የሚደውለው ይላታል። ሜላትም ይህንን መልስ መመለስ ያልቻለችውም ኦርጋም ስልኩም ወደ ፊት ለፊቱ በሚያይበት ሰዓት የሲኖላ ባል መሆኑንም ያረጋግጣል። ኦርጋም ለምንድን ነው ቆይ ግን ያንቺ ስልክ ውስጥ የሲኖላ ባል የሚደውለው ብሎ እሷም በቁጣ ያዋራታል።
የውልህ ኦርጋዬ ንንገርክ ላስረዳህ እያለች ሜላትም አታስረጅኝ፣ ምንድነው ይሄ ሁሉ ነገር በኋላ መለስልሻለሁ ብሎ ሲኖላም ወደ ድብቅ ቦታ ይወስዳታል። ወደ ክፍሉም ከወሰዳት በኋላ ተመልሶ ወደ ሜላት ይመጣል። ነገር ግን ከሜላትም ጋር ምንድነው እያደረግሽ ያለሽው? ያልገባኝ ነገር አንቺ ጋር የሲኖላ ባል ስልክ ምን ያደርጋል ብሎ በጥያቄ ያፋጥጣታል። ሜላትም የውልክ እኔ ላስታርቃቸው ስለፈለኩኝ ነው ብላ ሜላትም ለኦርጋታ አሁንም ምንም እንኳን በውሸት ለማሳመን ትሞክራለች። ለምን አንቺ ታውቂያለሽ ያሳልፈችውን ነገር፣ ለምንድነው እንደዚህ አይነት ነገር ያደረግሽው ብሎ ይጮህባታል። ታዲያ ምን ላድርግ እኔ አይታይህም ወይ? ቢያንስ እሷ እዚህ መሆኗ የኔ ስጋቴ ናት እያለች ሜላትም ለኦርጋ ትነግረዋለች። ቆይ ግን አንቺ ስለ ራስሽ ብቻ ነው ወይ የምታስቢው? የሚያደርጋትን ነገር አታቂም ወይ? እያለ በጥያቄውንም ይጠይቃታል። ሜላትም ስለ ራሷ አስባ እኔ እሷ እዚህ ካለች የኔም ፍራቻ ይጨምራል፣ ምክንያቱም እያለች ትቀጥላለች። ምንድነው ምክንያትሽ? እያለ ኦርጋም ይጠይቃታል። አንተን ላጣህ እችላለሁ፣ አንተን የማጣት ፍራቻ ይዞኛል ብላ ለኦርጋም ትነግረዋለች። ሜላትም ለምን እንደዚህ ብለሽ ታስበለሽ ሜላት ይላታል። ታዲያ ምን ላድርግ እሷ አጠገብህ ሆና እኔ እኮ እጮኛክ ነኝ ትላለች። ለምንድን ነው ከእሷ የተሻለ ለመሆን የማትሞክሪው? ይላታል። እሷም ይሄ ባላት ጊዜ ታዲያ እኔ ከእሷ አንሳለው እንዴ እያለች ስትጠይቀውም ነበረ። ኦልጋም አይ እንደዛ ማለቴ እንኳን አይደለም ይላታል። አይ አልከኝ እንጂ ከዚህ በላይ ምን ልትለኝ ትችላለህ? እያለች እሱም ምንም ይሄንን ነገር አላልኩሽም፣ ግን ደግሞ እሷን የእሷ ህመም እያወቅሽ እንዴት ብለሽ ነው እሱን ልታናግሪው የቻልሽው? ደግሞ ስልኩ የታገኘሽ? ይላታል። ሜላትም በውሸቶቿ መሀል ውሸት እየጨማመረች መንገድ ላይ አግኝቼውና ወይንም ሲኖላ ናት የሰጠችኝ እያለች ትቀበጣጥርበታለች። ኦርጋም ይህንን ነገር አንቺ እንዳደረግሽው ከምንም በላይ አፍሬብሻለሁ፣ አሁን ከቤቴ ውጭልኝ፣ አይንሽን ማየት አልፈልግም ይላታል። ምን እያልከኝ ነው? እያለች በቁጣ ታናግረዋለች። ሜላትም ይሄ ባላት ጊዜ ምንድን ነው እያልክ ውጪ ነው እያልከኛል ለው ለሷ ብለክ እያለችው አሁን ይሄንን ነገር ምንም ልመልስልሽ አልችልምና ቶሎ ብለሽ ከቤቴ ውልቅ በይልኝ ይላታል። ታውቃለክ እሷ እዚህ ቤት እያለች እኔ የትም አልሄድም ብላ ሮጥ ብላ ውጪልኝ እንዳላትም ኦርጋ ሜላትም ቶሎ ብላ ሮጥ ብላ ወደ ሲኖላ ታመራለች። ሲኖላም ቁጭ ብላ ስለነበረ በሩም በርግድ አድርጋ ትገባባታለች። በጣም ደንግጣ ሲኖላም ብድግ ትልና ምንድነው ካንቺ ጋር ጸብ አልፈልግም ትላለች። ሲኖላም ይሄ ባለቻት ሰዓት ሜላትም ምንም ነገር ማለት ሳይሆን የፈለገችው የውልሽ እመኝኝ አንድ ነገር ልልሽ ፈልጋለሁ ትላለች። ምንድነው ቀጢ እያለች ሲኖላም የውልሽ እገልሻለሁ ብላ ትዝትባታለች። ሲኖላም ቆይ ግን እኔ ለምንድነው እኔ አንቺ ምን አጠፋሁብሽ? እያለቻትም እመኝኝ አንቺ ከዚህ ቤት ካልወጣሽ እገልሻለሁ ይሄንን እወቂ ብላ ዝታባት ትወጣለች። ኦልጋም ሁሉንም ነገር ለማስተካከል እየሞከረ ነገር ግን አሁን ላይ ሲኖላ ላይ አይኑንም ጥሎ ይገኛል። በውስጡ የተሰማውና የሆነ ምስጢራዊ የሆነ ስሜት ለሲኖላ ያለውንም ፍቅር ማንም ባያውቅበትም፣ ነገር ግን ሜላት አሁን ላይ ጠርጥራ ትገኛለች። ሲኖላ ከክፍሏን ቁጭ ባለችበት ኦርጋም ይመጣል። እሷም እሱ በመጣ ጊዜ በጣም ትደነግጣለች። ምንድን ነው እያስደነገጥከኝ እኮ ነው እያለችው ዝም ብዬ ላስደነግጥሽ ፈልጌ አይደለም ይላታል። ሲኖላም በቃ እኔ አሁን እሱ እዚህ አግኝቶኛልና መቼም አይለቀኝም እያለች ለኦርጋም ትነግረዋለች። የውልሽ
እኔ ይሄንን ነገር ምንም አላማረኝም ይላታል። ሲኖላም ይሄ ባላት ሰዓት እሷም ለምንድነው ታዲያ አሳልፈህ ያልሰጠኸኝ ትለዋለች። ኦርጋም የሚላትንም ነገር አሁን እንዲህ የሚቀጥል ከሆነ እሰጥሻለሁ ከሱ ጋር ጸብ ውስጥ አልገባም ብሎ ይቀልድባታል። ታዲያ መጀመሪያውንስ ሲመጣ ለምን አልሰጠኸኝም ብላ ለኦርጋም ሲኖላ ትነግረዋለች። ከምሬ መስሎሽ ከሆነ ተሳስተሻል፣ እየቀለኩኝ ነው። እናም ያንቺ ነገር ሳላስተካክል ዝም ብዬ አሳልፌ አልሰጥሽም ይላታል። ወደ ክፍልም ሲሄድ ሜላትን በጣም በቁጣ ታናግሯለች። የውልሽ ሜላት፣ እኔ ነገሮችን ለማስተካከል እየሞከርኩኝ ነው እና ደግሞ አትዘኝብኝ እና እሷ ደግሞ እንደምታዩ የሚያደርጋትን እያወቅሽ ለምን እንዲህ ታደርጊያለሽ ብሎ ሁሉም ነገር በቁጣ ሳይሆን በጸባይ እንዲፈቱ ያደርጋል። ሜላትም እኔ ያንተ ስጋት ይዞኛል፣ ስለዚህ ሰውየው ተዋትና ይውሰድ፣ እሷም ከሱ ጋር ትሁን ብላ ሜላት ለቦርካን ትነግረዋለች። በሁለቱ መሀል ከባድ ጸብ ይፈጠርና በሜላትና በኦርጋ መሀል ሜላትም በቃ ብላ ቤቱንም ትታለት ትወጣለች። ኦልጋ ከምንም በላይ በብስጭትና ካሁን በኋላ ውጪልኝ በቃ ከዚህ ቤት ስላላት ሜላትም ሮጥ ብላ ወደ ዴብ ነበረ የሄደችው። አንተም እያለች ትፎክርበታለች። ሚስትህን ለምንድን ነው የማትይዝልኝ? ወንድ ቤት ገብታ ባሌ ለምንድን ነው የምታማግጥብኝ? እያለች ዴብንም በጣም ታስጨንቀዋለች። ሁሉንም ነገር በጣም ፈሪ እንደሆነና ምንም ነገር እዚህ ቁጭ ብለክ ሚስትህ ግን ወንድ ጋር ቁጭ ብላለች፣ አንተ ፈሪ ነክ ብላ እና ደግሞ ክብረ ቢስ ነክ ትለዋለች። ከዛም ለመውጣት ስትሞክር ዴብም ቁጭ በይ ብዬሻለሁ ብሎ በቁጣ ያናግራታል። ሜላት በጣም ትደነግጥና እሺ ብላ ቁጭ ትልና ስሚኝ አንቺ ካሁን በኋላ እዚህ ቤት ክብር ያለው ቤት ነው፣ ዝም ብለሽ እንደ ቡና ቤት ወጣ ገባ ማለትም አትችይም ይላታል። ሲኖላም ይህንን ነገር የምታደርግ አንቺ ክብረ ቢስ ስለሆንኩኝ ወይንም እሷ እኔ ላይ እንዲህ ስላደረገች ክብረ ቢስ አይደለሁም እና ደግሞ ለቃላቶችሽ ተጠንቀቂ ይላታል። ሜላትም በመደንገጥም እኔ እንደዛ ለማለት ፈልጌ እኮ አይደለም ትላለች። አንቺ ካሁን በኋላ እኔ ቤት እግርሽ ከረገጠ ወይንም አንድ ቃል ካወራሽ እደፋሻለሁ፣ በጥይት በሳሻለሁ ይላታል። ሜላትም ካሁን በኋላ ደግሜም አልመጣም፣ አንድችም ቃል አልተነፍስም ብላ ለዴብም ትነግረውና ትሮጥ ብላ ወደ ቤቷም ትመለሳለች። ዴብም ወደ አባቷ ሲኖላ ስልክ ይደውላል። አንተ ይሆንክ ይሄ አባትና ልጅ እርኩስ የሆናችሁ ሰዎች እያለ የሲኖላም አባት ይሰድበዋል። ልጁንም ወንድ ቤት እንደሄደችና እናንተ ክብር የሌላችሁ ሰዎች ናችሁ እና ደግሞም ክብር ነክታችኋል ይለዋል። የሲኖላ አባት ሲኖላም ደውላ ምንም ነገር ስላላለችው ግን ደግሞ በጣም ደንግጦ ምን ሆነች ልጅ ይለዋል። ምን ትሆናለች ወራዳ ልጅህን እያለ እና ደግሞ ብሎ ወሬውንም ይቀጥልላታል። የሲኖላ አባት ሁሉንም ለማረጋጋት ቢሞክርም ነገር ግን ዴብ ታውቃለክ ቤቱንም የመለስኩልክ አንተ ልጅህን የጭን ገረድ እንድትሆንልኝ እንጂ እንደፈለገች እንድትወራጭብኝ አይደለም ይለዋል። የሲኖላ አባትም የውልህ ዴብ ተረጋጋ፣ ልጄ እኮ ህፃን ስለሆነች ነው ብሎም ለማረጋጋት ይሞክራል። ነገር ግን እሱ ምንም መረጋጋት እንደማይችልና እመኑኝ ይሄ እናንተ ሁለት አባትና ልጅ አለቃችሁም ብሎ ዝቶበት ስልኩን ይዘጋል። ወደነ ዴብም ወደነ ሲኖላ ወዳለችበት ቤት ይመጣና ከዛም ቤቱንም ኦርጋ
በሩም ሲከፍት ቤቱንም ይገባል። ሲኖላም አግኝቷት እየጎተተ ወደ ቤቱ ከወሰዳትም በኋላ በጣም ያሰቃያታል። አፏንም እየመታትም በአፏን በውሃ እያስጨናነቃት በጣም ከባድ ጉዳት እያደረሰባት ነበር። በዚህ መሀል ግን ኦልጋ አልትሄድም ምንድነው የምትፈልገው ከሷ ብሎ ቢላትም ነገር ግን ጥይት አውጥቶ ሲያስፈራራው ግንባሩንም እንዳይለው ብላ ሲኖላም ኦልጋንም ተው በቃ እሱ ባሌ ነው እንደፈለገ ያድርገኝ ብላ ዋሽታውም ከጎኗ ዞር እንዲል ታደርጋለች። አሁን ላይ ሲኖላም ከኦልጋ ጋር ፍቅር ይዘዋት ይገኛል። ግን ደግሞ ይህንን ነገር ከእሷም ብቻ ሳይሆን ኦልጋም ከእሷ ጋር ፍቅር ይዘዋታል። የሜላት ጥርጣሬ እውነት እየሆነ ይገኛል።